ከ7 ዓመት በፊት ነው የሲዳማ ህዝብ የክልልነት መብት ለማግኘት ከፍተኛ ትግልና እንቅስቃሴ ሲያደርግ ነበር። ነገር ግን ያንን ትግሉን ለማበላሸት በጣም ብዙ ኃይሎች ሲንቀሳቀሱ ነበር። ብዙ ጩኸቶች ይሰሙ ነበር። ምክንያቱም የሲዳማ ህዝብ የክልልነት መብቱን ካገኘ በብሔር ብሔረሰቦች የለማችው የሐዋሳ ከተማ በሲዳማ ውስጥ ትጠቃለላለች፣ የሲዳማ ዋና ከተማ ትሆናለች፣ የሲዳማ ህዝብ ንብረት ትሆናለች ብለው ነው። ነገር ግን ህዝቡን ኮንሲስተንሲ ያሳየ፣ ትግሉን ቀጠለ፣ ብዙ መስዋዕትነቶችን ከፈለ። ከዛም የክልልነት መብቱን ተጎናጸፈ። የሐዋሳ ከተማም የሲዳማ ዋና ከተማ ሆና ቀጠለች ማለት ነው። ብሔር ብሔረሰቦችንም ውጡልኝ ያለ የለም፣ ህይወታቸውን በዛው ነው የቀጠሉት። አንድ ከተማ በብሔር ብሔረሰብ መልማቱ የባለቤትነት ፋክቱን አይቀይረው። ባለቤት አለው። ዞሮ ዞሮ ማንም መጥቶ ያልማው፣ ማንም እንቅስቃሴ ያድርግበት፣ የማንም ይኖርበት፣ ባለቤትነቱ አይለወጥም። የትም ከተማ ኢትዮጵያ ውስጥ ያሉ አብዛኞቹ ከተሞች ኦር ቶታሊ ሁሉም ከተማ ማለት ይቻላል በብሔር ብሔረሰቦች አስተዋጽኦ ነው የለሙት፣ ሁሉም የክልል ከተሞች። እናም አዲስ አበባ የኦሮሚያ ነች ተብሎ ኦፊሻሊ ቢነገርም ብሔር ብሔረሰቦች ላይ የሚደርስ ምንም አይነት ነገር የለም። ምክንያቱም ብዙ ሌሎች የኦሮሚያ ከተሞች አሉ ብሔር ብሔረሰቦች በሰላም የሚኖሩበት ማለት ነው። የአዳማ ከተማ የኦሮሞ ነው ስለተባለ ሌላው ብሔር ብሔረሰብ እንዳይኖርበት አላለም ኦሮሞ። ቢሾፍቱ ያንተና ስለተባለ ብሔር ብሔረሰቦችን ውጡልኝ አላለም። አዲስ አበባ የሱ ናት ስለተባለም ምንም የሚፈጠር ነገር የለም።